السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله እዚህ ጋር አንድ አጠር ያለች ምስል የማስዳስሳችሁ ይሆናል ማለት ነው። እሺ እስኪ ምንድነው የሚለው ወደፊት እንዳስ ማለት ነው። فكيف هؤلاء المشبهة قالوا عن الله جلس عن من ليس كمثله شيء. كيف قالوا جلس؟ كيف قالوا قعد؟ كيف قالوا استقر؟ يعني تغير، يعني محتاج. لأنهم يعتقدون أننا نعتقد أن الله يجلس على عرش. ما لك يا غبي، ما لك يا كلب اليهود، ما لك يا كذاب، ما لك يا دجال. كما ادعيت أنه جلس أو قعد أو اضطجع أو قام، لا نقول لا. እዚህ ጋር እንግዲህ ይህን ወንድም ባላቀውም ብቻ ግን ይህ የአህባሾች አንዱ ነው። ከአህባሽ ቁንጮ ከሚባሉት አንዱ መካከል ነውና ይዘን የሱና ዑለሞችን ለመተቸት ነው እንግዲህ አላህን ተቀመጥ አሉ እያለ ሲተች ነበርና እዚህ ጋር ታዲያ ይህ ወንድማችን ባላቀውም አላህ አለም እዚህ ጋር እንግዲህ አለዋል ይህን አስመልክቶ ማለት ነው። አረበኛው ለገባችሁ ተረድታችሁታል። ይህን በማስመልከት አካካይ ዘይድ ብቅ አሉና አይ እናንተ አላህን ተቀመጥ አንልም የምትሉ ከሆነ አደ ከራሳቸው ኪታብ ሼክ አልእስላም ኢብኑ ተይሚያ ረሂመሁላህ ኪታቡ ላይ አስፈሮታል ይህን ብሎ ማስረጃ ሊያመጣ ነው። እስኪ እንመልከትና ምላሹን እናያለን። درء تعارض العقل والنقل لابن تيمية الجزء الثاني. انظر هنا ماذا يقول؟ ويقوم ويجلس إذا شاء. انظر ابن تيمية يقول ويجلس، هو يقول عن الله ويقوم ويجلس إذا شاء. طيب አካካይ እስኪ እንመልከተው እሱ ያመጣው ማለት ነው። ኪታቡ ይህን ይመስላል። ሼክ አልእስላም ተይሚያ ረሂመሁላህ ማለት ነው። የኪታቡ ስም ደርኡ ተዓሩድ العقل والنقل የተሰኘ ኪታቡ ላይ የተናገረው አለ። እስኪ ምንድነው የሚለውን ቁጥር 51 ላይ እንግባ። ይህ ኪታቡ ላይ ሼክ አልእስላም ተይሚያ ረሂመሁላህ ኪታቡ ላይ እዚህ ጋር ያሰፈረው የማንን ቀውል ነው? አልኢማም አዳርሚ የእሳቸው ንግግር ነው እዚህ ጋር ረሂመሁላህ። እሳቸው ደግሞ ሚነ ሰለፍ ናቸው፣ ማንም የሚخالፍባቸው አይደለም፣ ከሰለፍ ለመሆናቸው ማለት ነው። አልኢማም ዳርሚ እንግዲህ የተወለዱት 181ኛው ዓመተ ሂጅራ ነው የተወለዱት። 255ኛው ዓመተ ሂጅራ አካባቢ ነው የሞቱት። ሚነ ሰለፍ ናቸው እና እሳቸው ታዲያ በጀህሚዮች ላይ ረድ የሰጡትን አስመልክቶ እዚህ ጋር ሼክ አልእስላም ተይሚያ ረሂመሁላህ ነቅል አድርጎ ነው ያመጣው። እዚህ ጋር ቃለ ብሎ የሚጀምረው ላይ የተመለከቱ እዚህ ጋር ቃለ የሚለው ማን ነው? ሼክ አልእስላም ተይሚያ ረሂመሁላህ የአልኢማም አዳርሚ የእሳቸውን ንግግር አንጥቶ ነው እዚህ ጋር። ይህን ሁሉ ተመልከቱ። ይህን ሁሉ የሚናገረው እንግዲህ ማን ነው? አልኢማም አዳርሚ ረሂመሁላህ የእሳቸው ንግግር ነው ማለት ነው። ይኸው እዚህ ጋር እስከዚህም ድረስ ወየቁሙ የጅሊስ ኢዛ ሻአ የሚለው የሼክ አልእስላም ተይሚያ ከራሱ የተናገረ ሳይሆን የማንን ነቅል አድርጎ ነው ያመጣው እዚህ ጋር? አልኢማም አዳርሚ ረሂመሁላህ ማለት ነው። የእሳቸው ንግግር ነው። አይ እዚህ ጋር ይሄን የተናገረ አካል ከሃዲ ነው ካላችሁ እያከፈራችሁ ካለው ሼክ አልእስላም ተይሚያን ሳይሆን አልኢማም አዳርሚን ነው ማለት ነው። እና እዚህ ጋር አዩሃል ጀሁል ማለት ነው። እሱ የፈለገበት ግን የሆነ ስህተትን ብቻ ለቅሞ ለመያዝ ስለሆነ ይኸው ሼክ አልእስላም ተይሚያ ወየቁል ይላል። እዚህ ጋር እኮ ወየቁልም እኮ የሚል የለም ሲጀመር አስለን የለም። ቃለ ብሎ የጀመረው እዚህ ጋር ተመልከቱ። እዚህ ጋር ማለት ነው የማን ንግግር እንደሆነ ይገባቸዋል። እዚህ ጋር አልኢማም አዳርሚ የእሳቸው ንግግር ነቅል አድርጎ ነው እዚህ ጋር ያመጣው ማለት ነው። ይህ ደግሞ ሲፈተል ጁሉስ ለአላህ የመቀመጥን ባህሪ ማጽደቅ አልኢማም አዳርሚ እሳቸው ብቻ አይደሉም። እሳቸው ብቻ ሳይሆኑ ማን ታቢዒዩን ጀሊል ከሆነው መካከል አንዱ ማን ሙጃሂድ ራሱ ሲፈተል ጁሉስ ለአላህ ያጸደቀበት ገለጻ አለ። ላስጎብኛችሁ ተፍሲሩ ጦበሪ ለዛው ማለት ነው። ተፍሲሩ ጦበሪ ተገቡልኛላችሁ። ይሄው ማየት ማመን ነው። ሱረቱ አልኢስራ ዋሽቶ ነው እንዳይሉ ማለት ነው። ሱረቱ አልኢስራ ይህም በተደጋጋሚ አንስቻለሁ። ይሄን የቁርአን አያ ማለት ነው። ሱረቱ አልኢስራ አልኢማም አጦበሪ እንግዲህ ታላቁ ሙፈስር ናቸው ይህን ያመጡት። ዓሳ አየብዓተከ ረቡከ መቃመን መሕሙዳ የሚለውን የቁርአን ያ ሲፈስሩ ምን ይላሉ? ሐደተና ዑባድ እብን ያዕቁብ አልአሰዲ ነገረን ቃለ ተና አይ ቢማዕና ሐደተና ማን ዑባድ እብን ያዕቁብ አልአሰዲ ነገረና ለማን
ابن فضيل نقرنا على ليث كليس يزو ليث دمو كمان يزو عن مجاهد كمجاهد يزو من على في قوله يملون الله نقر عسى أن يبعثك ربك مقاما محمودا يملون قال يجلسه معه على عرشه لا تملكته لي الله نبيون السقابرو عرش لا يسكمت ولا مالس يلال ما نهم باو مجاهد يتفسير الجن عليه تفسير الطبري الشيء مجاهد بزه نقرو لعلى صفة الجلوس لا تصدق كفر الله هنا أيها الأحباش وكذلك يهن نقر نقل أدرجوا إمام الطبري تفسيرات شو لسلامة إمام الطبري انت كفر الله أي زجاه ولتون أن كم قالت هذا الزجاس لمن دنو شيخ الإسلام تيمية رحمه الله بات قرآن متملكتوت الزام جاكو كسلفوች የተባለው ነው እኮ ነቅል አድርገው ያመጣው አልኢማም አዳርሚ እሳቸው ተናገሩትን ነው 181ኛ ዓመት ሂጅራ የተወለዱ ለዛውም ከሰለፎች ነው ነቅል አድርጎ ይሄን ብለዋል ብሎ እኮ ነው ያስቀመጠው ይሄው ተፍሲሩ ጧበሪም ላይ ለምሳሌ እንደ ከሰለፎች ሲፈተል ጁሉስ ሙጃሂድ ላይ እንደመጣው አስቀምጡታል ግን ይሄ ቁርአንያ ከነቢያችን አለይሂ ሰላቱ ሰላም ትክክለኛ ተፍሲር ብለው ኢማም ጧበሪም ያመዘኑት ሸፋዓ ከመሆኑ ጋር ማለት ነው ግን ይህም ከመሆኑ ጋር ግን ይኸው ሲፈተል ጁሉስ አጽድቆ አንጥቶልሃል ይኸው ሙጃሂድ ማለት ነው ምን ትለዋለህ እስኪ ይሄን አዩል አህባሽ طيب እዚህ ጋር ደግሞ ለፉልኝ ሼኽ الاسلام ተይሚያ ረሂመሁላህ ብቻ አይደለም ኢብኑ القيم الحافظ ኢብኑ القيم ረሂመሁላህ እሳቸውም ላይ አለፈ ምን ይላል እዚህ ጋር ደግሞ እሳቸውን ለመተቸት على ماذا حرب المعطلة والجهمية طيب تعالوا معي هنا إن الله عز وجل ينزل إلى سماء الدنيا قال ينزل إلى سماء الدنيا وله في كل سماء كرسي انظر وله في كل سماء كرسي لمن؟ لله انظر ماذا يقول فإذا نزل إلى سماء الدنيا جلس على كرسيه والله نحن لا نكذب عليكم بلا حقيقة تكذب طيب أهون دمو يمتون الملكة إذا قال دمو ابن القيم لا يرحم الله من دنيا لبت الله سبحانه وتعالى ወደ ሰማዕ الدنيا ሲወርድ ኩርሲ ላይ ይቀመጣል ብሎ وكذلك ማን ብሏል አለ ኢብኑ القيم وكذلك استوى بمعنى ተቀመጠ ማለትም ነው ብሎ ያምታተዋል እኔ ያው እንደናሙና ነው ያመጣውላችሁ ድምጹ ማለት ነው لكن እዚህ ጋር ኪታቡ ላይ اجتماع الجيوش الإسلامية على حرب المعطلة والجهمية የተሰኘው ኪታቡ ላይ የማን ኢብኑ القيم الحافظ ابن القيم رحمه الله እንመለከት ማለት ነው طيب ቁጥር 130 ታገኙታላችሁ ይሄንን አካካይ ሰይዳ መጡት ማለት ነው لكن እዚህ ጋር የሚገርመው ኢብኑ القيم رحمه الله ተመሳሳይ እንደ ሼኽ الاسلام تيمية رحمه الله وذكر عبد الرزاق عن معمر عن ابن المسيب عن أبي هريرة رضي الله عنه عن النبي صلى الله عليه وسلم بلونو إيه نقري حدثني وصوا إن الله عز وجل ينزل إلى سماء الدنيا ولو في كل سماء كرسي يالو نقري هنا فإذا نزل إلى سماء الدنيا جلس على كرسيه ملو مالسنو ይህ ሐዲስ ነው ታዲያ ካለ በኋላ ምን ይላል ላኪን ግን رواه أبو عبد الله ابن منده እሱ ነው ይሄንን እንግዲህ ሐዲስ ያመጣው ወሩየ عن سعيد مرسلا وموصولا እንግዲህ በሙርሰልም በመውሱልም እንደው ተዘገበ ይባላል እንግዲህ ወሩየ የሚባለው ብዙ ጊዜ የሆነ ዘገባ የጸደቀነቱ ብዙ ያልተረጋገጠ ሲሆን ቂለ ወይም ደግሞ ሩየ የሚል ወስፍ ይሰጡታል እና እዚህ ጋር الحافظ ابن القيم رحمه الله ያሉ ያሉት እዚህ ጋር ምንድነው ከቀደምቶች ለምሳሌ ይሄንም ይኸው ከቀደምቶች በሰነድ መልኩ በሙርሰልም በመውሱልም አድርገው የዘገባሉ እያለ እንጂ የራሱ አቋም አይደለም ይሄም ማለት ነው ግን አንተ ምንድነው ያልከው ኢብኑ القيم قال ابن القيم ብሎ ነው የሚያወራበት እሱ ግን ኢብኑ القيم እንደዚህ አለ ይላል እዚህ ጋር ግን ይኸው የሚገርማችሁ ኢብኑ القيم رحمه الله የራሱ አቋም ምን እንደሆነ እዚሁ ኪታቡ ላይ ያሳያችኋለሁ ወደ ሌላ ኪታብ እንኳን አልሄድም ኢብኑ القيم እዚሁ ኪታቡ ላይ ምን እንዳለ ማለት ነው ቁጥር 299 ትገቡልኛላችሁ እዚሁ ኪታቡ ላይ ማለት ነው እንግዲህ ይሄ ኪታቡ ያላችሁ ፒዲኤፍ ላይ መመልከት ትችላላችሁ 299 ማለት ነው ይኸው ተመልከቱልኝ ኢብኑ القيم ምን እንደሚል وليس معنى ترجمه እኮ አይደለም ማለት استوائه ያለህ በላይነቱ انه ملكه واستولى عليه እንደው በቁጥጥሩ አደረገው መለከው ተብሎ አይባልም ማለት ለምን ይሄ የአህባሾች ተፍሲር ስለሆነ لانه كان مستوليا عليه كتم الله አርሽን የተቆጣጠረው ነበርና قبل ذلك ከዚህም በስተፊት ፊትም አላህ አርሽን የተቆጣጠረ ነው ሰማይንም መሬትንም ከመገንባቱ በስተፊት وهو احدثه لانه مالك جميع الخلائق የሁሉ ፍጡር ንጉሱ ማን ነው አላህ ነው ومستولين عليها በሷ ላይ የተቆጣጠራት ነው وليس معنى الاستواء እዚህ ጋር በደንብ ጆሮ ውስጥና ተመልከቱ
አዳምጡ። ወለይስ አይደለም ማዕና الاستواء የኢስቲዋእ ማዕና ኢስቲዋእ የሚለው ማዕና እኮ እንዳይመስላችሁ ምን አይቶን በድጋሚ አነሁ ማሰለ ዓርሽን ነካ ከዓርሽ ጋር ተገናኘ ማለት እንዳይመስላችሁ ንክኪ አድርጓል ብላችሁ እንዳፈስሩ እያለ ነው። አው ኢዕተመደ ዐለይሂ ወይ ዓርሽ ላይ አላህ ተገደፈ ብላችሁ አይባልም እያለ ነው። አው ጣበቀ ወይ ተላተመ ከሱ ጋር ከዓርሽ ጋር ተብሎ አይባልም። ለምን ፈኢነ ኩለ ዛሊክ ይህ ሁሉ ሙምተኒዑን ፊ ሲፈቲሂ ጀለ ዚክሩ ይላል። አያችሁት? አላህ ከመገለጹ በዚህ ጉዳይ ላይ አላህ ሊገለጽበት እየተከለከለ ነው ይላል። ሙምተኒዕ ወላኪነሁ ሙስተዊን ቢዛቲሂ ዐላ ዓርሺሂ ቢላ ከይፍ ከማ አኽበረ ዐን ነፍሲሂ ይላል። ላኪን የምንለው ምንድን ነው? አላህ በዛቱ ከዓርሽ በላይ ነው ቢላ ከይፍ ከይፍያ ውስጥ ሳንገባ እንዴት ነው የሚለውን ከይፍያ ዝርዝር ሁኔታ ሳንገባ የበላይነትን እናጸድቃል። ከማ አኽበረ ዐን ነፍሲሂ አላህ ስራ ራሱ እንደተናገረው ይላል። ማን ኢብኑል ቀይም ረሒመሁላህ እዚሁ ኪታቡ ላይ ማለት ነው 298 እስከ 299ኛው ገጽ ላይ ታገኙታላችሁ ማለት ነው። ይሄው አቋሙ አላህ ዓርሽ ላይ ተቀመጠ ብሎ አይደለም የሚፈስረው። ላኪን ላይ ተቀመጠ ስለ ኩርሲይም ወደ ሰማይ በወረደ ጊዜ ተቀመጠ የሚሉ ከቀደምቶች ልክ ቅድም እንዳመጣሁላችሁ ማለት ነው። ከቀደምቶች እንደዚህ የሚሉ አሉ። ግን ያ በዘገባ መልኩ ምንድነው ለዛውም ሰነዱ ላይ እንግዲህ አንዳንዱ እንትን ከነቢያችን አለይሂ ሰላም ባልደረሰ መልኩም በደረሰ መልኩ እያደረጉ ይዘገቡታል እያለ ከቀደምቶች የተባለውን ነቅል አድርጎ አመጣው እንጂ የራሱን አቋም እያንጸባረቀ አይደለም። አዩሃል ጀሁል ማለት ነው። ይሄው የሳቸው አቋምማ እዚህ ጋር 4 ነጥብ አስቀምጠውልሃል ማለት ነው። ወለይሰ ማዕና ኢስቲዋኢሂ አነሁ መለከ ወስተውለ ዐለይሂ ኢላ አኺሪህ ወለይሰ ማዕና الاسቲዋ አይዶን አነሁ ማሰለ ዓርሽ አው ኢዕተመደ ዐለይሂ አው ጣበቀሁ ተብሎ አይባልም። ፈኢነ ኩለ ዛሊክ ሙምተኒዑን ፊ ሲፈቲሂ ጀለ ዚክሩ ይላል። አያችሁ ከዚህ በልጥ አይደለ ምን ትፈልጋለህ? አዩሃል ጀሁል ማለት ነው። طيب እና ያው እዚህ ጋር ደቂቃ ትንሽ እንትን እንዳይል ያው እንደ ናሙና ነበር ይሄን ያመጣሁት። ዛሬ ፕሮግራማችን ስላለ ሸርሕ ሉምዓቱል ኢዕቲቃድ ወከዛሊከ ኪታብ ተውሂድ ሪሳለቱል ሒጃብ በኢማራት አቆጣጠር 10 ሰዓት ምሽት በሳዑር ደግሞ 9 ሰዓት በኢትዮ 3 ሰዓት እንቀጥላል። ያልሰማችሁ ስሙ ካሁኑ ማለት ነው ኢንሻአላህ። ለአባባ ሰይድ ደግሞ አድርሱለት ማለት ነው።